ጌት ሬዲ ዊዝ ሚ ተሀጁድ ሰላት ለመሄድ መስጊድ ማለት ነው። ከሌሊቱ 7 ሰዓት ነው በኢትዮጵያ ሰዓት አቆጣጠር። እንዴ ቆይ እኔ የምለው ዋይና እኔ ለምን አልሰራም? ጌት ሬዲ ዊዝ ሚ መስጊድ ሰው ጌት ሬዲ ዊዝ ሚ መኝታ ላይ እየሰራ አይደል? ሶ ኦፍ ኮርስ እሰራለሁ። ዋይ ናት? እኔ የምለው ረመዳን 5 ቀን ቀረው። ሰውነቴ እንዴት እያያችሁት ነው? እቺን የምታክል ግድንግድ አሮጊት የስንት ልጆች እናት ጓ አላለችም ፊት ለፊታችሁ። ያ የረመዳን ውጤት ነው። በጣም ነው የሚያወፍረው ረመዳን። በልቼ ስለምተኛ ነው መሰለኝ። ያ እና አንድ ጓደኛዬ ስጠይቃት ኧረ ሰውነቴ በጣም እየጨመረ ነው ምናምን ስላት ኢትስ ኦኬ አለችኝ። ኢትዮጵያ ስትሄጂ ትከሻለሽ። ኢትዮጵያ ድርቃለ እንዴ አልኩኝና መለስ አልኩኝ። የኛ ምግብ እንደሆነ ሆል ቲንግ ነገሩ ዳዊት ነው። በቃ ዳይት ነው። እኔ ዳዊት ሲባል ስሙ ነው የሚመስለኝ፣ ግን ትክክለኛ ዳይት ያለው ኢትዮጵያ ውስጥ ነው። ያ በላሽ ዳይት ነው። አይ ዶንት ኖ ላይክ ምንድነው የሚያወፍረው ግን ኢትዮጵያ ውስጥ? እኔ እኮ እቺን ነበር ማክለው ኢትዮጵያ እያለሁ። የሚያቆይ ልጆች እዚህ ውስጥ አሉ። እቺን እና የሰፈር ልጆች ኧረ ድንጋይ ይዘሽ ሂጂ ንፋስ እንዳያነሳሽ። እንዴት ናችሁ አላችሁ? ይኸው 65 ኪሎ ገብቼላችኋለሁ። ያ የተለመደው አባያችንን እንለብሳለን እና 65 ኪሎ ብዙ ነው እንዴ ለምትሉ ልጆች እኔ ሰውነቴን ጥሩ ነው ብዬ የምለው 55 ኪሎ ሻርፕ ሲሆን ነው። ከ55 ኪሎ አንድ ኪሎ ጨመር ሲል በጣም ነው ማስጠላው፣ በጣም ነው የሚያስጠላኝ። እንደ አልወደውም ሰውነቴ። ብዙ ሰዎች ግን አይ ሰውነትሽ አሪፍ ነው፣ ቅርጽሽ ምናምን አሪፍ ነው፣ ያን ያህል የሚጠላ ነገር ይላል። ግን አልወደውም። ከ55 ኪሎ በላይ በጣም ነው የሚያስጠላኝ። የሆነች ግድንግድ አሮጊት የሆንኩ ነው የሚሆነው። ግን ማወቅ ያለባችሁ ገና ነኝ፣ አላገባውም፣ አልወለድኩም፣ whatever it is ምንም አላደረኩም። ግን ያው እንደምታዩኝ አልሐምዱሊላህ አሁን ላይ ድንጋይ መያዝ አይጠበቅብኝም። ወፍም ዝናብም ንፋስም አያበረኝም። ኢትስ ኦኬ። እንደ ወፍም አልበርም። ኢትስ ኦኬ። ሶ ከቅጥረት ወደ ውፍረት ገብተናል። ኤኒዌይ ረመዳን ያው 5 ቀን ቀረው። ተሀጁድ ለመስገድ ለመሄድ እየተዘጋጀውኝ ነው። የዘንድሮ ረመዳን ዋን ኦፍ ቤስት። እዚህ ሀገር ከመጣሁኝ በጣም ብዙ አመት አስቆጥሬያለሁ፣ ግን ቤስት የሚባል ረመዳን ያሳለፍኩት ዘንድሮ ነው። በቃ ዝም ቃል የምታጡለት ረመዳን አለ አይደል? የሆነ ቃል የምታጡለት ነገር አለ አይደል? ልክ እንደዛ ምንም ነገር ማለት አልችልም። አልሐምዱሊላህ ለኔ የሰጠኝን ነገር ሁሉ ለእናንተም ይስጣችሁ። በተለይ እንደኔ አረብ ሀገር ያላችሁ በረመዳን የምትቸገሩ ዘንድሮ በዚህ አመት ለኔ የሰጠኝን ነገር ለእናንተ ይስጣችሁ። የኔ ምኞት ነው ተመኘውላችሁ ማለት ነው። ሶ ጠረሃችንን እንለብሳለን። እቺን ነገር ማድረጋት በነገራችን ላይ ድንገት ሻርቤ እንኳን ቢንሸራተት ጸጉሬ ትንሽዬ እንኳን እንዳትወጣ ነው። ሶ እንደዚህ ስታደርጓት በቃ ኦብቪየስሊ አትወጣም። ምንም በቃ የሚወጣ እንትን የላችሁ ጸጉር አይኖራችሁ። ሂጃብ እንዴት ነው የሚያምርብኝ ጋይስ! በአካል ብታዩኝ ሂጃብ ለብሼ በተለይ ኒቃብ ለብሼ ማንም ነው ማያቀኝ። ሌላ ዓለም ነው የምመስለው። በሂጃብ ታምራለች በነገራችን ላይ ሁሉም ሴት በሂጃብ በጣም ቆንጆ ስለሆነን እኮ ነው የሁሉም ሃይማኖት መገላለጥን የማይፈቅደው። ሴት ሽፈን ስትል ነው የሚያምርባት። ለዛ ነው። ሶ ዝግጁ ሆኛለሁ። አሁን እንውጣ። እስኮ እኔ የምለው ጋይስ እዚህ ሀገር ብዙ የማላየው ግን ኢትዮጵያ ላይ በጣም የሚዘወተር የማየው በረመዳን ሲዋክ ወይም ደግሞ መፋቂያ። እዚህ ሀገር ምንም ነው ማለት። ኢትዮጵያ ግን እያለን መስጊድ ውስጥም ይዘን እንሄዳለን፣ መንገድ ላይም እየፋቅን እንሄዳለን። እዚህ ሀገር ግን ልክ እንደ ነውር ነው የሚታየው። በቃ ቤት ውስጥ ፍቀሽ ጽድት መውጣት ነው። ሰው ወጣው። አሁን መንገድ ጀምሬያለሁ። ሰፈራችን ይሄንን ይመስላል። ጸጥ ብሏል ማለት ነው ጋይስ። ሰሞኑን ዝናብ እየዘነበ ነበረ ምናምን ነገርና በቃ ጋይስ ልክ ያለው ሰላም ልነግራችሁ አልችልም። ምን ተናግሬ ራሱ መጨረስ ስለማልችል እናንተ እዩት፣ አዳምጡ እስቲ ድምጽ ስሜቱ። ጸጥ ነፋስ ብቻ የሆነ ቅዝቅዝ ያለች ነፋስ ትነፍሳለች። ዳትስ ኦል ኢጋድ አልሐምዱሊላህ።
እኔ ጋ ያለው ሰላም፣ እኔ ጋ ያለው ደስታ፣ እኔ ጋ ያለው አሁን ባለሁበት ስታትስ ነገን አላህ ነው የሚያውቀውና ሁላችሁም ይስጣችሁ። በየሰው ክሽና ውስጥ ያላችሁ አረብ ሀገር ደሆል አረብ ሀገር ያላችሁ ልጆች አላህ በኸይር እጁ ይዳብሳችሁ። ያ እና ረመዳናችንን የሚባርክልን። ሞስት 5 ቀን ቀረው፣ 5 ቀን ብቻ። ይሄንን ሰላም ይሄንን ጸጥታ እንዳላበላሽባቸው ብዬ ድምጼን እየቀነስኩ ነው የማወራቸው። አቤት መብራት ያለበት ደረስኩ። ይሄ ነው መስጊዱ፣ የሴቶች መግቢያ ማለት ነው። በነገራችን ላይ እዚህ ሀገር ጫማ አይሰረቅም፣ አይሰረቅም። ገባሁ። ማንም ሳይመጣ ነው የመጣሁት፣ ማንም አልመጣም። እና እዚህ ጋር ውሃ ትወስዳላችሁ። ደስ ከሚላችሁ ነገር ቆሻሻ እዚህ ጋር አለ። እዚህ ጋር ውዱ ማድረግ ያለ፣ ይሄ ሽንት ቤት ነው። እዚህ ጋር ደግሞ የሽንት ቤት ጫማ አለ። ኦኬ፣ ከዛ ወደ ፎቅ እንወጣለን። እስቲ ኤሲ ይከፈታል እና ኤሲ በጣም ነው የሚቀዘቅዘው፣ አየሩ ቀዝቃዛ ስለሆነ ፎቅ ነው የምወደው። ግን ኤሲ ካልተከፈተ ነው ፎቅ የሚቀመጠው።